ደጋግመን እንደምናነሳው ሁሉ ጊዜ ይሄ ክፍል እስኪያልቅ የማይሰለቹ እነዛን 8 ሐሳቦችና በቃል እንድንችላቸው የሚያስገድደን 1:8ን በቃል ማለት አለብን። ስለዚህ ሐዋርያ ሥራ ምዕራፍ 1 ቁጥር 8 የመጽሐፉ ልብ ነው፣ የመጽሐፉ መተንፈሻ ነው። መጽሐፉ 1:8 ላይ ቆሞ 1007 ቁጥሮችን 28 ምዕራፎችን ያብራራበት ነው። ስለዚህ ሐዋርያ ሥራ እነዛ አንዳንድ ምሁራኖች እስከ 13 እስከ 14 ነጥቦች ያወጣሉ። እኔ ግን የተመቸኝ እነዚህ 7 እና 8 ነጥቦች ናቸው። አንደኛ የሚያምኑትን ያው ደጋግሜ የምልበት ምክንያት አለኝ። የሚያምኑትን አጥርተው ያውቁ ነበር። ሁለተኛ በጸሎት ይተጉ ነበር። ሶስተኛ ለቃሉ ቅድሚያ ይሰጡ ነበር። አራተኛ ስለ ክርስቶስ ምስክር ነበሩ። አምስተኛ በአንድ ልብ በአንድ ሐሳብ ሆነው ምን ያደርጉ ነበር? ይጸልዩ ነበር። አሁን ያነሳኑ በአንድ ልብ በአንድ ሐሳብ ሲጸልዩ መንፈስ ቅዱስ ምን አረባቸው? ወረደባቸው። ስለዚህ መንፈስ ቅዱስ ሲወርድ ድምጽ መጣ። አንድ ነገር እነግራችሁ ነው። መንፈስ ቅዱስ ከወረደ እዛ አካባቢ ድምጽ አለ። ኢየሱስ ጌታ ነው። ሼክ የሚደረግ ድምጽም አለ። ክርስቲያኑ ላይ ደግሞ የሚመጣ ድምጽ አለ። ይሄንን ሰምተው ነው የሚለው ወደዛ ጩኸት መጡ። ልክ ሲመጡ ደግሞ የሚያወሩት ቋንቋ እነሱ ሌላ ሀገር ለትምህርት ለስልጠና ለተለያየ ሄደው የለመዱትን ቋንቋ የገሊላ ሰዎች እነዛ ያልተማሩት መሐይሞቹ መናገር ጀመሩ። በጣም ተደነቁ። ይሄ ቋንቋ እንዴት የገሊላ ሰዎች ሊናገሩት ይችላሉ? እና ለተገለጠላቸው እውነት በጣም ይተጉ ነበር። ለመልካም ስራ ለማድረግ ይተጉ ነበር። 8ኛው በጣም ወደው እቺ የዘንድሮዋ ቤተክርስቲያን ብታደርገው ብዬ የምመኘው ምናፍቀው እኔም እንደሆነ የምፈልገው በምሪት እያገለገሉ በመንፈስ ቅዱስ ምሪት ያገለግሉ ነበር። አገልግሎታቸው በምሪት ነው። ከእግዚአብሔር እየተቀበሉ እየሰሙ ነው የሚያደርጉት የሚለውን ነበር። እና ወደ ዛሬው ሐሳቤ ስገባ ምዕራፍ 2 ቁጥር 4 ላይ ስላቆምን ከ5 ጀምሮ አነባለሁ። ከሰማይ በታች ካሉ አሕዛብ ሁሉ በጸሎት እየተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህንን ድምጽ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ብሎ ጥያቄ ምልክት ያደርጋል። እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? በጳጥራና በሜድ በኢላሜጣም ሰዎች በሁለቱ ወንዝ መካከል በይሁዳም በቆጵርያም በጳንጦስም በእስያም በፍርጊያም በጵንጥናፎም በግብጽም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁዶች ወደ ይሁዲነት የገባን የቀርጤስ የአረብ ሰዎች የእግዚአብሔር ታላቅ ሥራ በልሳኖቻቸው ሲናገሩ እንሰማቸዋለን። ሁሉም ተገረሙ፣ አመንትተውም እርስ በርሳቸው እንጃ ይሄ ምን ይሆናል አሉ። ሌሎች ግን አያፌዙባቸው፣ ጉሽ ወይን ጠጅ ጠጥተዋል አሉ የሚለው ነው ዛሬ ማየት የምፈልግ። ስለዚህ መንፈስ ቅዱስ በደቀ መዛሙርቱ ሕይወት ላይ መምጣት ሲጀምር የመጀመሪያ የሰራው ስራ በአካባቢያቸው ላይ በመንደራቸው ላይ በሰፈራቸው ላይ ምን መጣ? ጩኸት መጣ። ያ ጩኸት ደግሞ ሰዎችን ምን ያደርግ ነበር? ይስብ ነበር። ይህን ክፍል እየተዘጋጀው ፓስተር ሰሞኑን የጀመረውን ትምህርት ነበር ኮት የሚያደርገው። ያቺ የቁጥቋጦዋ ዛፍ ትነዳለች ግን አትቃጠልም። ስለዚህ ሙሴን ምን አረገችው? ኢምፕረስ አረገችው፣ ሳበችው። ምንድነው? እንዴት እንደዚህ አይነት ማለት እንግዲህ ጫካ እሳት ከነካው በጣም ነው የሚቃጠለው። የዚህ ግን የተለየ ነው። ስለዚህ ሳበችው እና ወደዛ ሲሄድ እግዚአብሔር መንፈስ ደግሞ ጫማን አውልቅ፣ ይሄ ቦታ ምን ያለ ነው? የተቀደሰ ነው አለው። እግዚአብሔር ለዘመናት የሆነውን ስንቅ ድምጽ ላከለት። ጌታ ይባረክ። የእስራኤልን ሕዝብ እንዴት እንደሚታደግ እንዴት እንደሚቤዥ እንዴት ተስፋ እንደሚያደርግ ልክ እንደዛ እንደገባ ሁሉ በሐዋርያት ሥራም ላይ የእግዚአብሔርን ኃይል እስክትቀበሉ ድረስ በኢየሩሳሌም ቆዩ። ከዛ ግን በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ምኖቼ ምስክሮቼ ትሆናላችሁና እንደዚህ አይነት እሳት ከመጣ መለኮት አንድ ስራ ሊሰራ ነው። ኢየሱስ ጌታ ነው። አንድ በህይወታችን ሊያቀጣጥለው ሊያነሳሳው የሚገባ አንድ ኃያል ነገር አለ። ለዚህ ነው እንጂ ዝም ብሎ እግዚአብሔር መናገር ስለፈለገ አይናገርም።
አንድ ነገር ሲያስብ፣ አንድ ነገር ሲያቅድ እግዚአብሔር ወደ ዋናው ሐሳብ ይመልሰናል። ለዚህ ነው ወደ መንፈስ ቅዱስ ጥማት፣ ወደ መንፈስ ቅዱስ ረሃብ፣ ወደ መንፈስ ቅዱስ እሳቤ እየመጣን ያለ ነው። እግዚአብሔር በምድራችን ሊያስነሳ ያለው እሳት አለ። ዝም ብለን አይደለም። አፖስትልም እያስተማረን ያለውና አይ ነበር የሚያስተምረውን ነገር ቅዳሜ ተካፍዬ ነበርና የሆነ ምድራችን ላይ ሊመጣ ያለ ሪቫይቫል አለ። ይሸታል፣ ይታወቃል። እውነተኛን ከውሸተኛ የሚለይበት እግዚአብሔር ልዩነትን ሊያደርግ እንደመጣ እንመለከታለን። እና በዚህ ክፍል ላይ ሆኜ ምን አለ አንድ ክፍል ይስብና መጽሐፉ ማቴዎስ 3:11 ላይ እንዲህ ይላል፣ እኔስ በንስሐና በውሃ አጠምቃችኋለሁ፣ ጫማውንም እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል። ጌታ ይባረክ። ይሄ የሁለተኛው ጥምቀት የእሳት ነው እያለ ነው። እኔ በውሃ ነው ማጠምቃችሁ፣ በአብ በወልድ በመንፈስ ቅዱስ ስም ብዬ አጠምቃችኋለሁ። ከኔ በኋላ የሚመጣው ኢየሱስ ግን የሚያጠምቃችሁ በእሳት ነው። የእሳት ጥምቀት የሚባላል። የእሳት ጥምቀት የተጠመቀ ሰው የሚታይበት ነገር አለ። እሳት ብለን የምንሄደው አይደለም፣ የሚታይ ነገር አለ። እና ወችማኒ እንደዚህ ይላል፣ የጸሎት ሰው መሆኑን የማቀው ከአበላሉ ነው ይላል። በሁለት ጉንጭ ወደዚህ ካረገ የጸሎት ሰው አይደለም። የጸሎት ሰዎች የምግብ ፍላጎታቸው ብዙ አይደለም። ለመሰላችሁ ውስጣቸው ብዙ ህልም አለ፣ ሐሳብ አለ። ያ እስኪሆን ድረስ ይደበድባሉ፣ ያ ኃይል እስኪመጣ ድረስ ይጮሃሉ። ስለዚህ ቦታ የላቸው እና ያው በሱ ምን አለ በሹካ እያያዛቸው አውቃለሁ አለ። ያው ሩስ ስለሆነ የሚበሉት በሹካ እያያዛቸው አውቃለሁ አለ። እና የጸሎት ሰው የሚያደርገን ይሄ እሳት ሲመጣ ደጋግሜ እንደተናገርኩት እኛን አንዘፍዝፎ የመውረጃችንን አልጋ አረጋግጦ ደግፈው በሚባል መደገፊያ ሰው ለመጣል አይደለም የሚመጣው። መንፈስ ቅዱስ የሚመጣው ለተልኮ ነው። ይሄንን ደጋግሜ ነው መናገር የምፈልገው። መንፈስ ቅዱስ በአንተ ህይወት ከመጣ ስራ አለ ማለት ነው። መንፈስ ቅዱስ በእናንተ ህይወት ከመጣ ደግሞ ደስ የሚለው ብዙዎቻችን አገልጋዮች ስለሆን አንድ ነገር እግዚአብሔር አስቧል ማለት ነው። እና በኋላ ሊመጣ ያለውን እሳት ዮሐንስ እንኳን ተረድቶት እኔ በውሃ ነው ማጠምቀው፣ ከኔ በኋላ የሚመጣው ግን በእሳት ያጠምቃችኋል። ይኸውላችሁ መንፈስ ቅዱስ በእናንተ ላይ ሲወርድ፣ በእናንተ ላይ ሲታይ እናቴ ትሙት ሳትሉ የሚታይባችሁ ነገር አለ። እጅን አምጣ ምናምን ሳትሉ። አንደኛው በጣም የሚገርመኝ መንፈስ ቅዱስ የተሞላ ሰው የሚታይበት ደስተኛ የሚያስደስት ሁኔታ እኮ ኖሮ አይደለም፣ ግን በማይመች ሁኔታ ውስጥ ደስ በማይል ሁኔታ ውስጥ በክርስቶስ ኢየሱስ መደሰት ይጀምራል። የደስታው ምንጭ ኢየሱስ ነው። የእርካታው ምንጭ ኢየሱስ ነው። ሁል ጊዜ በጌታ ምን ይበላችሁ? ደግሜ እምብላለሁ ምን ይበላችሁ? እኔ አንድ ጥናት አድርጌያለሁ። ብዙ ሰው ግን ሁሌ ደስ አይለውም። እና ጴንጤት ነው ደስ የሚለው ብዬ ጥናት የራሴን ሳረግ ፎቶ ሲነሳ አልበም ሄደይ የማይስቅ ሰው የለም። ያ ሰውዬ ግን ከአልበሙ በኋላ እንዴት ነው ስትለው ፊቱ ረጅም እና ፎቶ ስንነሳ አይደለም እኛ ደስ መሰኘት ያለብን ለፎቶ ማለት በጌታ ነው ደስ ልንሰኝ የሚገባው። የኛ ደስታ ኢየሱስ ነው ሊሆን የሚገባው። ስለዚህ ነው መንፈስ ቅዱስ የተሞላ ሰው አንዱ የሚታይበት ምክንያት ላዩ ላይ የሚታይ ባህሪ የምን ምክንያት ነው? የደስታ። እሱ ጋር ከመጣችሁ ደስታ ነው የምታገኙት። እሱ ጋር ከመጣ አንዳንድ ሰው ይከብዳል። የደስታ መንፈስ ስለሌለው እሱ ጋር ውለ ከሄድክ የደብረ ብርሃን ብርድ ልብስ ተለብሷል። እውነቱን እኮ ነው፣ ልክ እኮ ነው፣ እንዴ እውነቱን ነው እንድትል ያደርጋል። ሐዘን ለጭቶብህ፣ ዱካክ ረጭቶብህ፣ በእግዚአብሔር ያለን ተስፋ አሟጦብህ ተስፋ ቆርጠህ ትገባለህ። አንዳንዶች እሳት የተነኩ ግን ካሉ አዝነህ እንኳን ብትመጣ በሸለቆ እንኳን ብትመጣ ከፍ አድርገው ትሄዳለህ። ኢየሱስ ያድናል። በቃ ውስጥን ኢንካሬጅ ያደርጉታል። እግዚአብሔር ለዚህ አይደለም የጠራ ይሉሃል። እግዚአብሔር በአንተ ላይ ትልቅ ዓላማ አለው ብለው ድንቅ ነገር አሳይተው ይሄዳሉ። እና ይሄ አንዱ መንፈስ ቅዱስ ከሚሰራበት አንዱ ይሄ ነው። ሁለተኛ ከዛን ቀን በኋላ መንፈስ ቅዱስ ከወረደባቸው በኋላ በጣም ያየሁባቸው ህይወታቸው ምን አለ ይላል? ተለወጠ። ይሁን መንፈስ ቅዱስ የነካው ሰው ህይወቱ ምን ያለ ነው?
የተለወጠ ልውጥ ያለ ነው። ያስታውቃል መቀየሩን ምንም ማስረጃ ሳያቀርብ ይታይበታል። ደስ ይላሉ። ደስተኛ ነው እና ደስታ ታዩበታላችሁ። ሌላው የተለወጠ ሰው የሰላም ሰው። በአገር ጉዳይ የሰላም ነገር አለው። ማንም ይምራ ስለ ሰላም ነው ውስጡ ያለው። መንፈስ ቅዱስ የነካው ሰው ከሰላም ውጪ ማሰብ አይችልም። ማለት ፍሪቱ እኮ ነው። ትዝ ይላችኋል መንፈስ ቅዱስ ፍሬዎችን ሲናገር አንዱ የደስታ ነው ይላል፣ አንዱ ፍሬ ነው ይላል፣ አንዱ ትዕግስት ነው ይላል አይደል? ገላትያ 22:5-22 ይቅርታ ለምትጽፉ ሰዎች ገላትያ 5:22 ላይ የመንፈስ ቅዱስ ፍሬዎች አይልም? ደስታ ባይዘይ መጽሐፍ ቅዱስ ላይ ልንሸለም ከሚገባቸው 5 ክራውኖች አንዱ የደስታ መንፈስ ነው። 5 ክራውኖች አሉ ይላል። አንደኛው የደስታ መንፈስ ነው፣ ሁለተኛው የትዕግስት መንፈስ ነው፣ ሶስተኛው የጽድቅ መንፈስ ነው። ራይቸስነስ በጣም በጽድቅ መኖር ዋጋ አለው። ጌታ ይባረክ። በጽድቅ ስትኖሩ ወደ ኋላ የቀራችሁ ፋራ የሆናችሁ የከተሜነት ልጅነት ከናንተ ላይ ጠፋ እንዳይመስላችሁ። በጽድቅ ምክንያት ሽልማት አለ። ሁለተኛ የዳንበት ወንጌል ያሸልማል። እነዚህን 5 ክራውኖች ዛሬ ለመናገር ፈልጌ አይደለም፣ ግን አንዳንድ ጊዜ መንፈስ ቅዱስ ሲያቀብል መናገር ነው። ሌላው የክርስቶስ ኃይል በሕይወታቸው ያድር ነበር። የክርስቶስ ምን ኃይል? ጌታ ይባረክ። መንፈስ ቅዱስ የተሞላ ሰው የክርስቶስ ኃይል ይታይበታል። ኃይል አገልግሎት ውስጥ ኃይል አለ። ፊደል አውርቶ ወይ የሆነ ነገር አድርጎ አይደለም። በዛ ቃል ውስጥ ቃል እኔ የእግዚአብሔር ቃል መንፈስም ነው ሕይወትም ነው። እኔ የሚገዛኝ ቃል ነው። መንፈስ አለው። ስትናገሩ በሰው ሕይወት ላይ የመፈጸም አቅም አለው። የመከናውን አቅም አለው። የመስራት አቅም አለው። እና እግዚአብሔር ራሱ የሚናገረው በቃሉ። አንዳንድ ጊዜ የእግዚአብሔር ቃል ያለንን ማለት እንድንችል እግዚአብሔር ይርዳል። ሰዎች ይሄ የሆኑ ምሁራኖች የሆነ የምናውቃቸው ፒኤችዲ ምናምን አላቸው ሰዎች ስላሉ መደናገር የለብን። እኔ መጀመሪያ የምጠይቀው ቃሉ ይላል ወይ? ቃሉ ካለ አለ ነው። ቢሊግራም የሚባሉ ሰውዬ አንድ ደስ የሚል ነገር ተናገሩ። እርሱ እንዴት እንዲህ የተማሩ ሰው ኤክሰለንስ የሆኑ ሰውዬ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀን አደረ የሚለውን እንዴት ያምናሉ ሲሉ እግዚአብሔር ካለ ራሱ አሳ ነባሪው የሚያለውን እንግዲህ ያሱ በዮናስ ሆድ ውስጥ አደረ ቢለኝም አምናለሁ አሉ። ተናጋሪው ማ ስለሆነ እግዚአብሔር ስለሆነ። ይሄ ሌላ አንድ ልጨምርላችሁ እችላለሁ ምሳሌ። ሀብታም ያ ባለጠጋው ልጅ አስተምሬበታለሁ ሌላ ቦታ። ባለጠጋ ነው እና በጣም ምርጥ ሰው ወጣት ነው። በዚህ ዘመን ቆንጆ የሚባለውን መኪና የሚይዝ ልጅ ነው እና ኢየሱስ ክርስቶስን ድንገት አገኘው እና ኢየሱስ እባክህ እንድትጸልይልኝ እንድትባርከኝ እፈልጋለሁ አለው ኢየሱስን። ኢየሱስ እንደዚህ አለው፣ ለመጀመሪያ እናትና አባትን አክብር አለው። ከት ብሎ ሳቀ። ልጅ ሆዱን ይዞ ከብሎ ማለት እንዴት ይህንን አያውቅም? እኔ አይሁዳዊ ነኝ ከልጅነቴ ጀምሮ ሳረገው የነበረውን ነው አለ። እዛ ኢየሱስ በጣም ደስ ስለተሰኘ ማርሹን ቀየረው። ባልንጀራን እንደ ራስህ ውደድ። ወይ ሳቀ። በዚህኛው ኮቱን ሁሉ እንደዚህ ያደረገ። እኔ በጣም ነው ባልንጀሮቼን የሰፈሬ ልጆች የምወደው ምናምን አለ። አይ በቃ ብሎ ማርሹን ወደ 3 አስገባ። ያለህን ለድሆች ስጥና ተከተለኝ አለ። ፊቱ ጠቆረ። በፎጣ ተይዞ ነው የወጣው ማለት ፊቱ ወድቆበት አዘነ ይላል። ፊቱ ጠቆረ ይላል። ከዛ ሄደ። ኢየሱስ በዚህ ሰውዬ ምሳሌ አስተማረ። ይሄንን ሰውዬ እንደ ብላክ ቦርድ አድርጎ ሀብታም የእግዚአብሔር መንግስት ከሚወርስ ግመልን አስቡ በመርፌ ቀዳዳ ብሎ ቢሾልክ ይቀለዋል። የመርፌ ቀዳዳ ለማስረዳት ቀላል ነው። ከ30 ዓመት በላይ የሆነ ሰው አያስገባም። በእንደዚህ ነው የሚስት። ከዛ ትንሽ ልጅ ትጠራና አስገቢልኝ ትላል። ይሄን ለመቀ ይሄን በሙሉ ብሰጥ አታስገቡ። አባር ግን ኢየሱስ ክርስቶስ እንደዚህ ነው አለ።
በቃ ጭንቅ ነው አለ። መንፈስ ቅዱስ ግን የነካቸው እኔን ላወራ አይደለም። መንፈስ ቅዱስ ግን የነካቸው ሰዎች ለመቆረስ፣ ለመካፈል፣ ለመስጠት ምቹ ናቸው። አይቸግራቸው። ከዚህ በፊትም ነግሬያችሁ እንደሆነ አላውቅም። የኮልጌት ባለቤት ከ10 ይሰጣል። ከዛ ገለበጠና ለማሳጠር ታሪኩን 90% ሰጥቶ ድሮ 90 ወስዶ 10 ከሚኖረው በላይ እግዚአብሔር ባረከው። እና ስለሱ ሳነብ አንድ ደስ የሚል ነገር አነም ከኔ ጋር ፉክክር ጀምራል አትችለኝም አለ እግዚአብሔር። ኢየሱስ ጌታ። አንዳንድ ጉዳዮች ፈትኑት፣ እግዚአብሔርን ቼክ አርጉ፣ ተቆርሳችሁ ስጡና ቼክ አርጉ። እና ይሄ እሳት ሲያገኛቸው አንደኛው የሰራላቸው ስራ ፍርሃታቸውን ከውስጣቸው አስወገደ። ፍርሃት ከውስጣቸው ጠፋ። በስልጣን መናገር ጀመሩ። ጌታ ይባረክ። ይሁን ፈርተው ይሄ የምትዩን አላቀውም ብሎ ጴጥሮስ ክዶ፣ አሁን ግን በስልጣን ተናገረ። ምዕራፍ 14 ላይ ስለማሳያችሁ እዚህ ቁጥር 14 ላይ ስለማልገባ ነው ዛሬ። በጣም በሙሉ ልቡ ይሄ የምትዩን ኢየሱስን እኔ አላቀውም ብሎ በገረድ ፊት የካደ ማንነት የነበረው ሰውዬ ላይ ነው የእግዚአብሔር መንፈስ ስለመጣ የድፍረት መንፈስ ሆነ። ጌታ ይባረክ። አገልግሎታችንን ህይወታችንን እግዚአብሔር መቀየር ሲፈልግ እርዳታው ማስተማር ነው። በጎቼ እረኛ እንደሌላቸው ሲቅበዘበዙ አየውና አዘንኩላቸው ይልና አስተማርኳቸው አይደል የሚለው። እኛ ግን ላዘነው ሰው በሙሉ ምን ሰጠው ጌታ የሆነ ነገር እንዲያረግለት ነው የምንጸልየው። በቃ ያን ሰው የእግዚአብሔር ለመርዳት ከፈለገ ቁጭ ብሎ ያስተምረዋል። አዘንላቸው አስተማራቸው ነው የሚለው። የእግዚአብሔር ሐዘን ማስተማር ነው። የእግዚአብሔር ሐዘን አንተን ማሳወቅ ነው። የእግዚአብሔር ሐዘን አንተን ከዛ ቅርቃር ውስጥ ከገባህበት ሁኔታ በእውቀት ማውጣት ነው። ኢየሱስ ጌታ ነው። እና መንፈስ ቅዱስ እነዚህን የተናቁ ሰዎች፣ አሳ አጥማጆች፣ በጣም የዝቅተኛ ስራ የሚሰሩትን ሰዎች መንፈስ ቀብቶ ሊቅ አረጋቸው። ዛሬ ድረስ በኮመንታሪ የምናነበውን መጽሐፍ ጻፉልን። ኢየሱስ ጌታ ነው። በምንም ጴጥሮስ አልተማረም። የጻፈለት ሉቃስ ነው። ዛሬም ግን የሱ መጽሐፍ ምን ለማለት እንደፈለገ 2-3 መጽሐፍ ቅዱስ እያነበብን ነው እያየን ያለን። የጳውሎስንማ ተው፣ ያ ገማልያል እግር ስር የተማረ ያ ፕሮፌሰር የሱማ አልገባንም አሁን። እና ለዚህ ነው የሐዋርያቶቹ ሄርሜኔቲክስ አልገባኝም። በእውነቴን ነው ማለት አልገባኝም። ምን አይነት ሄርሜኔቲክስ ነው የተማሩት? ምን አይነት ስነ አፈታት ነው ያወቁት? ሌላው በጣም የምወድላቸው በሁሉ ጊዜ በመንፈስ ቁጥጥር ውስጥ ነው የሚኖሩት። ወጣ ገባ ይሉ ሁሉ ጊዜ ሀልወቱን ይዘው ይመጣሉ። በቃ የአገልጋይ ተስፋው የእግዚአብሔር ሀልወት ነው፣ ሌላ የለንም። የእግዚአብሔር ሀልወትን ይዘህ ከሄድክ ትፈለጋለህ፣ ትቀመሳለህ፣ ትጠራለህ፣ የት ነህ ትባላለህ። አሁን ይሄንን መንፈስ እግዚአብሔር ሊያፈስልን ፈልጓል። ዝም ብሎ አያስተምረንም። ከዚህ ትምህርት በኋላ አምናለሁ የሚወርድ ነገር አለ፣ የሚፈስ ነገር አለ። ዝም ብሎ ሐዋርያት ሥራን ተማሩ አይልም። እሱ እግረ መንገድ የሚሰራው ስራ የለም። ከዘመናት በፊት ባሰበው ቅዱ ነው የሚሰራው። እየገባን ስንሄድ ታዩታላችሁ። በሐዋርያቶች ላይ የነበረው ይሄ የጌታ መንፈስ የመረደባቸው ይሄ የኃይል መንፈስ አይኖቻቸውን ከፈተ። ባይዞይ እግዚአብሔር መንፈስ ሲነካ አተረጓጎም ይለያል። እውነት ነው። የምናልፍበት መንገድ በጣም የሚገራርም ነው። ይሄን ሁሉ መንገድ ያለፍነው በእግዚአብሔር እርዳታ፣ በእግዚአብሔር ምሕረት ነው፣ በእግዚአብሔር ቸርነት ነው። አንድ ነገር ግን እንደ አገልጋይ እንዲሆን የምፈልገው ከመሌ ጋር አንዳንድ ጊዜ እናነሳዋለን ስንገናኝ፣ አገልጋይ እኮ ድል ፈንታው እግዚአብሔር ነው። አሜን። ማንም ሰው የለም። የሆነ ሰው በፍጹም የኔን ቋንቋ ልጠቀም፣ ሰው እጅ የለውም። ቻው፣ እጅ የለውም ሰው፣ እጅ ያለው እግዚአብሔር። ስለዚህ እግዚአብሔር ስጡ ብሎ ሰጣቸው እንጂ ሰዎቹ መስጠት አይችሉም። ጣጋ ሂድ ካለ እግዚአብሔር የሚያቆም የለም፣ የሚከለክል የለም። ይሄ የሚያደርገው የእግዚአብሔር መንፈስ ነው። ለዚህ ነው ከዚህ መንፈስ ጋር ነው መጣበቅ ያለብን። ከዚህ መንፈስ ጋር ነው በቃ ሙጭጭ ማለት ያለብን። የኛ እድል ፈንታ እግዚአብሔር። ሰው እጅ ላይ የኛ ነገር የለም። የኛ ነገር ላቅ ላርገው፣ የኛ ነገር ሰይጣን እጅ የለም። በጣም አገልጋይ ሊረዳው የሚገባ የኔ ጉዳይ በሰይጣን እጅ የለም። አይችልም እኔ ጋር መቅረብ። እኔ ለእግዚአብሔር መንፈስ የተለየው ሰው ነኝ።
እኔ የእግዚአብሔር መንፈስ ማደሪያ ነኝ። እዚህ ጋር የሚመጣበት ምንም ነገር የለም። ግራውንድ ይፈልጋል እኔ ጋር ለመምጣት። የሆነ ኃጢአት ካለ፣ የሆነ ልምምድ ካለ፣ የሆነ እግዚአብሔር የማይከብርበት ነገር ካለ ግራውንድ አግኝቷል ይመጣል። ግራውንድ ከሌለው እኔ ጋር የመምጣት ጉዳይ የለው። ልክ እንደ ኢዮብ ነው። ልጄን ዞር አይተዋል ወይ ነው የሚል። አንድ የዘለልኳትን ነገር ለማስታወስ ነው እና ዛሬ ወደ ራሳችን እንድናይ እፈልጋለሁ። መንፈስ ቅዱስ በውስጡ ያደረሰው በጣም ትሁት ነው። ለምንድነው ነው ጥያቄ መሆን ያለ? ለምንድነው ትሁት እንድንሆን የፈለገው? እግዚአብሔር ከትሁታን ጋር ነው፣ ከሌላ ሰው ጋር አይውልም። የሱ አድራሻ፣ የሱ ወረዳ፣ የሱ መገኛ ከትሁታን ጋር ነው። ከቅኖች ጋር ምንድነኛል? ቅን ነኛል። ከጠማማዎችስ ጋር ጠማማ ነኛል። እንዴ ብራዘር፣ እኔ እስታውን ያልገባኝ ከገባችሁ ያሁን ተናጋሪ ስለሆንኩኝ በኋላ ትነግሩኛላችሁ። አፖስትል ላይ ክፋት አስቤ፣ ተንኮል አስቤ፣ ግፍ አስቤ እንዳይወጣ አሰርቼ እዚህ ጋር ደግሞ ተገልብጬ ይሳካልኝ። የኛ አምላክ ሰርቶ አደር እኮ አይደለም እንዴ? ሁሉን የሚያውቅ አምላክ ነው ያለን። ኢየሱስ ክርስቶስ ጌታ ነው። ስለዚህ መንፈስ ቅዱስ ካለብህ ፈውስ አለ። መንፈስ ቅዱስ ካለብህ ትንቢት አለ። መንፈስ ቅዱስ ባንተ ላይ ከመጣ በልሳን ትናገራል። መንፈስ ቅዱስ ባንተ ላይ ከመጣ የተነገረው ልሳን ትተረጉማል። ይሄ በጣም ምርጥ ጸጋ ነው። መልእክት ልትጸልይ ስለምትችል አንድ ሰው ደግሞ ይሰማና ወንድሜ የተናገረው ልሳን እንዲህ የሚል ነው ይላል። ጌታ ይባርክ። በተለይ ሀገራዊ መልእክቶች፣ ለሀገር የሚጠቅሙ ማስታውሰው አንድ ቦታ እየጸለይን ልሳኗ በጣም ረጅም ነው፣ ግን መልእክት እንዳለው ትረዳላችሁ። እኛ ያ ጸጋ ያለው ወዳጄ እግዚአብሔር እንዲህ ይላችኋል አለ። ጸሎት ላይ ነው። እዚህ ጸሎት ላይ 2 ሰዓት ከቆያችሁ እኔ የለሁበትም አለ እግዚአብሔር። ልሳኑ ሲተረጎም እዚህ ቦታ ላይ 2 ሰዓት ከቆያችሁ እኔ የለሁበትም። ከዛ ሰው ያከብራል። ፈርተን ሄድን። ልክ እግራችን እንደወጣ እዛ ቦታ ላይ ቦምብ ተጣለ። የልሳኑን ትርጉም አንድ ወንድም ተረጎመ። እዚህ ቦታ መቆየት እንዳንችል ከፊታችን የሆነ ነገር አለ፣ እንውጣ። 2 ሰዓት ነው የተሰጠን አለ። ወጥተን እንደወጣን ጣሉት ቸርቹ ላይ። እግዚአብሔር አዳኝ ነው። እሱ ሳያቅ በህይወታችን የሚሆን አንዳች ነገር የለም። ይሄ ግን የሚሆነው ከማጋ ህብረት ስናደርግ ነው፣ ከመንፈስ ቅዱስ ጋር። ከእግዚአብሔር ህብረት ጋር ስናደርግ መንፈስ ቅዱስ በህይወታችን ሊሆን ያለውን ሁሉ ይነግረናል። አንድ ጊዜ ወደ ውጭ መሄድ ፈለግኩና ጸለይኩ። በህልሜ ስከለክለኝ አየሁ ቪዛ። እኔ ግን በምን አይቼ ነበር? በህልሜ ከኔ ጋር የነበረው ልጅ ተጎዳ፣ ጭንቅላቱን ነጨ። ምን እንዳረግልን የምፈልገው አለ። እኛም እንደዛ እኔ ምልን ነበር ማለት የሚያስፈልገውን በሙሉ አሟልተናል። ግን ማታ ተነገረኝ፣ ሰበር ማታ መጥቶ በህልሜ አሳይ። ጌታ ይባረክ። ስለዚህ ይሄንን መጨረሻውን ተናግሬ ጨርሳለሁ። እዚሁ ክፍል ላይ ይሄ ጸጋ የመጣው ይሄ ክፍል ይሄንን የመንፈስ ቅዱስ ሐሳብ የመጣው በኢዮኤል ምዕራፍ 2 ላይ የተነገረውን ትንቢት ነው ይላቸዋል። 2 ላይ የተነገረው ትንቢት ወጣቶች ምንን ያያሉ? ራእይን አይደል? ሽማግሌዎችም ደግሞ ህልምን፣ ጎበዛቶች ራእይን ያያሉ፣ ሌሎቹ ደግሞ ህልምን ያልማሉ። እና ይሄ የምዕራፍ 2 እሳቤ መንፈስ ቅዱስ ይወርዳል የሚለው እሳቤ የመጣው በኢዮኤል ምዕራፍ 2 ትንቢት ተነግሮ ነበር በብሉይ ኪዳን። ያ ተስፋ አሁን ምን እያለ ነው? እዚህ እየተፈጸመ ነው። አሁን አንድ ነገር ለመናገር ነው ይሄን ያመጣው። ጎበዞች ምንን ያያሉ? እስቲ ራእይ በሉኝ። ጎበዞች ምንን ያያሉ? ሽማግሌዎችስ ገብቷቸዋል ምን ለማለት እንደፈለገ ጸሐፊ? አይኮ ላስረዳችሁ። ሽማግሌ ብዙ ሰዓት የሚያሳልፈው አልጋው ላይ ስለሆነ ብዙ ስለማይንቀሳቀስ ከቤትም ስለማይወጣ ደጅም ላይ ትንሽ ከተንቀሳቀሰ በኋላ ተመልሶ ወደ አልጋው ስለሚወጣ ሽማግሌዎች ምን ያያሉ? ጎበዛዝት ግን ምንን ያያሉዋል? ራእይ። በዚህ እድሜ ህልም ማየት ክልክል ነው በለው አጠገብ ያለውን።
ተረድታችሁ እያልኩ ያለሁት እግዚአብሔር በህልም አይናገርም አይደለም፣ ይናገራል። ግን ይሄ እድሜ ህልም የምታይበት አይደለም፣ ራእይ የምታይበት፣ እግዚአብሔር እንዲህ አለኝ የምትልበት፣ እግዚአብሔር ዛሬ ድምፁን ልኮ እንዲህ አለኝ የምትልበት እንጂ ተኝተ ረጅም ሰዓት አልጋ ላይ የሆነ ነገር የምታይበት አይደለም ለማለት ነው።